እንኳን ደህና መጣችሁ ወደ አዲሱ አፕዴት ቪዲዮ። ዛሬ ቢትኮይን፣ ኢትዮጵያ እና ሶላና በደንብ እናያለን። ሲቹዌሽን አሁን ትንሽ ይከብዳል። ለቡልስ ለቤርስ ግልጽ ነገር አይደለም። ሶላና ብቻ የሆነ ቡልሽ ስትራክቸር አለው። በደንብ እናያለን። እኔ ጋር ስለምትቆዩን አመሰግናለሁ። በነገራችን ላይ ይሄ አናላይሲስ ሁሉ በትሬዲንግ ቪው አደርጋለሁ። እናንተ ስለ ትሬዲንግ ቪው በደንብ መማር ከፈልጋችሁ ቪዲዮ ዲስክሪፕሽን ላይ ሊንኩን ታገኛላችሁ። እዛ አዲስ ቪዲዮ ታያላችሁ ስለ ትሬዲንግ ቪው። እዛ ስለ ትሬዲንግ ቪው በደንብ መማር ትችላላችሁ። አሁን ቢትኮይን ላይ ያለን ሌትስ ጎ። እስካሁን ድረስ ቢትኮይን ላይ ገና እዚህ ነጭ ቤሪሽ ሲኮንስ ውስጥ ነን። በዚህ ሲኮንስ ውስጥ ምንም አዲስ ነገር የለም። ታርጌት ሌቭል እዚህ ታች 76500 እስከ 67150 ዩኤስዲቲ ነው። እዚህ ምንም አልተቀየረም። የቤሪሽ ቢሲ ኮሬክሽን ሌቭል ደግሞ እዚህ ከ98488 እስከ 104400 አካባቢ ነው። እስካሁን ድረስ እዚህ አልደረስንም። ኢንተርን ትንሹ ሲኮንስ አለን። ይሄ አረንጓዴ ሲኮንስ ቡልሽ ሲኮንስ፣ እዛ ደግሞ ቢሲ ኮሬክሽን ሌቭል ውስጥ ነን። ገና ይሄ አክቲቭ ነው። ይሄ ትልቁ ሲኮንስ ግን ይሄን የቤሪሽ ቢሲ ኮሬክሽን ሌቭል መሻገር ስላለበት እዚህ በደንብ ፖቴንሽል መሰብሰብ አለበት። እስካሁን ድረስ ደግሞ እንደዚህ ነገር አይታይም። አሁን ወደ 1 ሰዓት ቻርት እንቀየራለን። እዚህ አረንጓዴ ስትራክቸር ላይ ታርጌት ሌቭል አልደረስንም። እዚህ ቤሪሽ ሲኮንስ ፈጠረ። የቤሪሽ ሲኮንስ ታርጌት ሌቭል 88 እስከ 86 አካባቢ ነው። የቤሪሽ ቢሲ ኮሬክሽን ሌቭል ውስጥ ገብተን የሆነ ሪያክሽን ነበረ፣ ግን ለቤርስ ገና ኃይል የለም። ለቡልስም አሁን ኃይል የለም ወደ ላይ ፑሽ ለማድረግ። ለሁለቱም በቃ ገና ውሳኔ የለም። እዚህ ታች ሲኤምኢ ገብ የሚባል ነገር አለ። በሃይ ፕሮባቢሊቲ ዋጋው እስከ ሲ ድረስ ይሄዳል። ከዛ በኋላ ውሳኔ ይኖራል። እዚህ አካባቢ ደግሞ የቤሪሽ ታርጌት ሌቭል ስለሆነ ይሄ ኮንፍሉንስ ነው። እዚህ ወርዶ ገና እዚህ አካባቢ የቡልሽ ቢሲ ኮሬክሽን ሌቭል ስላለ የአረንጓዴው እዚህ ገብቶ ይሄን ገብ ምናልባት ይዘጋል። ከዛ በኋላ ወደ ላይ ፑሽ ያደርጋል ይሄን ሲኮንስ ለመጨረስ። እኔም የሚገባው እዚህ ታች ነው። ስቶፕ ሎስ እዚህ ነው። ከዛ በኋላ ወደ ላይ ሲሄድ እዚህ አካባቢ መጀመሪያው ቴክ ፕሮፊት ይኖራል። ኢቴሪየም ደግሞ እዚህ ቢሲ ኮሬክሽን ሌቭል ውስጥ ነው። ምንም አዲስ ነገር የለም። አሁን አዲስ ሃይ ጋር መድረስ አልቻልም። በእኔ ልምድ ገና እስከ ሲ ታች ድረስ እስከ 3027 ሊቀንስ ይችላል። እዚህ አካባቢ ደግሞ አዲስ ፑሽ ሊኖር ይችላል። ይሄን ሰማያዊ ሲኮንስ ለመጨረስ እዚህ ያንን እጠብቃለሁ። ሶላና እዚህ ኢንተርን ያለው አረንጓዴ ሲኮንስ ጨርሷል። ብዙ ፖቴንሽል አልፈጠረም። በጣም ሎው ስለሆነን የኛ ስትራክቸር ይሄ ኦቨር ኤክስቴንሽን ብዙ ነበረ ሊሆን ይችላል። ግን አሁን በእውነት የቡልስ ፓወር ሙሉ በሙሉ አለቀ። ስለዚህ ይሄ ሆል ኮሬክሽን ሌቭል ውስጥ የኔ ሀሳብ እዚህ 61.8% አካባቢ ወይም 66.7% አካባቢ ገብቶ በዛ ሪያክሽን ይኖራል። ይህ የዛሬ አፕዴት ነው። ለእናንተ አንድ ነገር መናገር ፈልኩ። እናንተ በቢንግ ኤክስ በኔ ሪፌሩ ሊንክ በቢንግ ኤክስ አካውንት ከከፍታችሁ እዛ እንኳን በኮፒ ትሬዲንግ ይህንን ትሬድ ሁሉ አውቶማቲክሊ ኮፒ ማድረግ ትችላላችሁ። ያው ሌላ ጥያቄ ካለ ስለ ዛሬ አፕዴት ኮመንት ላይ ጻፉት። እኔ ለእናንተ ለማንኛውም ጥያቄ መልስ መስጠት ፈልጋለሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።